ሰላም፣ ይህ የታሪክን እንማር ፕሮግራማችን ነው። አብራችሁን ቆዩ። እናንተ ስለ ታሪክ ምን ያህል ታውቃላችሁ? ራሳችሁን እየፈተሻችሁ የምትመልሱትን በኮሜንት ሳጥን ቁጥር የመለሳችሁትን ብዛት አስቀምጡልን ግብዣችን ነው። ወደ ጥያቄው እንሂድ። አንደኛ፣ የዮዲት ጉዲት በህዝቡ ዘንድ ብዙም ተቀባይነት ስላላገኘች በየት ነበር ዋና ከተማዋን ያደረገችው? ሀ በሐረር፣ ለ በጎንደር፣ ሐምሮሃ በላሊበላ፣ መ በወሎ ራያ ከተማ ውስጥ። መልሱን መ በወሎ ራያ ከተማ ውስጥ ካላችሁ በትክክል መልሳችኋል። ሁለተኛ፣ የዮዲት ጉዲት በስልጣን የቆየችበት ወቅት በህዝቡ ዘንድ የምን ዘመን ተብሎ ይጠራ ነበር? ሀ የጨለማና የጥፋት ዘመን፣ ለ ወርቃማው ዘመን፣ ሐምሮሃ የስኬት ዘመን፣ መ የሀፍረት ዘመን። ስለ ታሪክ የሚያቅሰው መቼም አይጠፋውም። ሀ የጨለማና የጥፋት ዘመን ነበር የሚባለው። ሶስተኛ፣ የዮዲት ጉዲት ካረፈች በኋላ ቤተሰቦቿ በስልጣን ላይ በነበሩበት ወቅት በምን አይነት ሁኔታ ውስጥ ነው ወይስ ማን አሸንፏቸው ነው ስልጣኑን የለቀቁት? ሀ በዛጌው ስራው መንግስት ማለትም በላሊበላ ቤተሰቦች፣ ለ በንጉስ ማህደር፣ ሐምሮሃ በንጉስ ተክለ ሃይማኖት፣ መ ሁሉም። መልሱን እንግዲህ ሀ በዛጌው ስራው መንግስት በላሊበላ ቤተሰቦች ካላችሁ በትክክል መልሳችኋል። አራተኛ፣ ከአክሱም ውድቀት በኋላ የተነሱት የኢትዮጵያ ነገስታቶች የዛጌውና የሰለሞን ስራው መንግስት የአሁኗን ኤርትራ መሬትና የቀይ ባህርን ዳርቻ የሚያስተዳድሩት እንዴት ነበር? ሀ ባህር ነጋሽ በባህር ንጉስ ገዢ፣ ለ በርቀት በማስተዳደር፣ ሐምሮሃ በሽፍት በማስተዳደር፣ መ መልስ የለም። መልሱን ሀ በባህር ነጋሽ በባህር ንጉስ ገዢ ካላችሁ በትክክል መልሳችኋል። አምስተኛ፣ ኢትዮጵያ ከሶስቱ የዓለም ነገስታቶች ማለትም ከሮም ነገስታቶች እና ከፓርስ ነገስታቶች እንዲሁም ከቻይና ከሃን ነገስታቶች ተርታ የተሰለፈችው መቼ ነበር? ሀ ከ5ኛው እስከ 6ኛው መቶ ክፍለ ዘመን፣ ለ ከ3ኛው እስከ 4ኛው መቶ ክፍለ ዘመን፣ ሐምሮሃ ከ7ኛው እስከ 8ኛው መቶ ክፍለ ዘመን፣ መ ከ9ኛው እስከ 10ኛው መቶ ክፍለ ዘመን። መልሱን ሀ ከ5ኛው እስከ 6ኛው መቶ ክፍለ ዘመን ካላችሁ በትክክል መልሳችኋል። እና ጥያቄያችን ከተመቻችሁ ሀሳብ አስተያየት ካላችሁም በኮሜንት ሳጥን ቁጥሩ ላይ አስቀምጡ። ታሪካችሁን እኔ ጋር በመግባት እዚህ ፕሮግራም ላይ እየተሳተፋችሁ አስታውሱ። ያላችሁንም ልምድ አካብቱ። ደግሞ ሰብስክራይብ አድርጉ፣ ቻናላችንን ተቀላቀሉ። እንወዳችኋለን፣ እናመሰግናለን። ቸር ሰንብቱ።